ጤና ይስጥልኝ። ትናንት ኦቨርላፕ የሚባለውን ፖድካስት እያየው ነበር። እንግዲህ ኦቨርላፕ ጋሪ ኔቭል፣ ሮይ ኪን፣ ጂሚ ካራገር፣ ኢያን ራይት እና ጂል ስኮት አማካይነት የሚቀርብ ፖድካስት ነው ማለት ነው እና በአሁኑ ኤፒሶዳቸው የቀረበው እንግዲህ የቀድሞ የአርሰናል ታላቅ ተጫዋች ምናልባት የፕሪሚየር ሊጉ ደግሞ የምንጊዜ ምርጡ ተጫዋች ቲየሪ ኦንሪ ነው ማለት ነው። እጅግ በጣም አስደናቂ ቆይታ ነበር። በጣም ኢንትረስቲንግ የሆነ ነገር ነበር ኦንሪ ሲናገር የነበረው ከብዙ ነገሮች አንጻር፣ ከአርሰናል ስለነበረው ቆይታ፣ በባርሴሎና ስለነበረው ጊዜ፣ በኋላ ላይ አሁን ስላለው ስለ አርሰናልም ስብስብ ውጤት ጋር በተገናኘ ብዙ ነጥቦችን ለማንሳት ሞክሯል። እሱን እናንተ እንድትከታተሉ ጋብዛችኋለሁ። በጣም ምርጥ ቆይታ ስለሆነ ኦንሪ ሲያወራ በጣም በብዙ መልኩ እግር ኳስ እንድትመለከቱ ይጋብዛችኋል። እውነቱን ለመናገር በተጫዋችነት ጊዜው እጅግ በጣም አስደናቂ ተጫዋች ነበረ። ከተጫዋችነት በኋላም አብዛኛው በሚሰጣቸው ሲቢኤስ ላይም በቻምፒዮንስ ሊግ ምሽቶች የሚሰጣቸው አስተያየቶች፣ በተለያዩ አጋጣሚዎች ላይ የሚሰጣቸው ከእግር ኳስ ታክቲካል ነክ የሆኑ ጉዳዮች ላይ የሚናገርበት መንገድም የሚያነሳቸው ሀሳቦች እጅግ በጣም የሚደንቁ ናቸውና ፖድካስቱም ሌሎቹ የፕሮግራሙ አቅራቢዎች ያን ያህል በሌሎች ኤፒሶዶች ላይ የምናየው አይነት ብዙ አይነት ጫጫታ ሳይበዛበት ሞሮለስ የሆነ ሌክቸር በሚመስል መልክም ብዙ እጅግ በሚደንቅ ሁኔታ ነገሮችን ሲያቀርብ ነበር እና እሱ እየተከታተልኩ እያለ አንድ የተናገራት ነገር ነበረች መሀል ላይ እና እኔን በጣም የደነቀኝ ማለት ነው ስሰማው ይህን ሀሳብ ማለት ነው። ወደ እሱ ሀሳብ ሄዳለሁ፣ ግን ወደ እሱ ሀሳብ ከመሄዴ በፊት ምክንያቱም ይሄ ሀሳብ ኦንሪ የተናገረው ከእግር ኳስ ፐርሴፕሽን ጋር የሚገናኝ አይነት ነገር ስለሆነ ማለት ነው። በቅድሚያ እኔ ስለ ራሴ እግር ኳስ ቴስት የተወሰነ ነገር ለመጥቀስ ልሞክር። እንግዲህ እኔ ማምነው እግር ኳስ ዋና ተዋናዩ የእግር ኳስ ተጫዋቹ ነው። ሜዳው ላይ የሚተውነው ወይም መሪ ተዋናዩ እግር ኳስ ተጫዋቹ ነው መሆን ያለበት። ስለዚህ መሆን ያለበት በዋናነት ማጠንጠን ያለበት ስለዚህ ተጫዋች ነው። ኳስ እግሩ ስር ገብታ ማንም ሰው ሊጠብቀው የማይችለውን አይነት ማጂክ ስለሚያሳየን ተጫዋች ነው እግር ኳስ መሆን ያለበት። ስለ ፈጠራ፣ ስለ ኢምፕሮቫይዜሽን፣ ስለ ኤክስፕሬሽን ነው መሆን ያለበት። ተጫዋች ራሱን የሚገልጽበት እድል በተቻለው አቅም ሊሰጥ ነው የሚገባው ማለት ነው እና ይሄ እነዚህ ነገሮች ናቸው፣ እነዚህ ፈጠራዎች፣ እነዚህ ኢምፕሮቫይዜሽኖች፣ እነዚህ ኤክስፕሬሽኖች ናቸው እግር ኳስ እንድወድ ያደረገኝ ማለት ነው እንጂ እነዚህ ፕሬሲንግ ትሪገርስ ወይ ደግሞ ስትራክቸራል ዞንስ አይነት ነገሮች አይደሉም። በዋናነት መታሰብ ያለበት ስለ እግር ኳስ ስናወራ መቅደም ያለበት ደመነፍስ ወይም ኢንስቲንክት ነው መቅደም ያለበት። ሲስተም ከዛ በኋላ ነው መምጣት ያለበት። ከደመነፍስ ወይም ከኢንስቲንክት በኋላ ነው ስለ ሲስተም መወራት ያለበት ማለት ነው። ምክንያቱም ይህንን ድል የሚያደርገኝ ሳድግ የተመለከትኳቸው ተጫዋቾች እንደ ሮናልዶ ናዛሪዮ አይነት፣ እንደ ሮማሪዮ አይነት፣ እንደ ጃልሚኒ አይነት፣ እንደ አሌክስ ደሱዛ አይነት፣ እንደ ዚነዲን ዚዳን አይነት፣ እንደ ሪኬልሚ አይነት እንዲሁም እንግዲህ በፖድካስቱ ላይ የቀረበው ኦንሪንም ጨምሮ ማለት ነው። እነዚህ ተጫዋቾች እግር ኳስ ተጫዋቾች ብቻ አይደሉም፣ አርቲስቶች ናቸው። ደስታን የሚሰጡ አርቲስቶች ማለት ነው። በነፃነት ራሳቸውን ኤክስፕረስ የሚያደርጉ አርቲስቶች ናቸው ማለት ነው። እግር ኳስ ላይም ትልቁ ዋጋ ሊሰጠው ይገባል ብዬ ማስበው ይሄ ፍሪደም ኦፍ ኤክስፕሬሽን ነው ማለት ነው። ሜዳ ላይ የምናየው ፍሪደም ኦፍ ኤክስፕሬሽን ነው ማለት ነው። እኔ እግር ኳስን የምወድበት መነሻዬ፣ እግር ኳስ የምመለከትበት መነሻ ይሄ ነው። እንግዲህ እግር ኳስ በአመታት ውስጥ በተለያየ መንገድ ኢቮልቭ አድርጓል። እንግዲህ የትኛውን ዘመን እግር ኳስ ትወዳላችሁ? እኔ የበለጠ በ90ዎቹና 2000ዎቹ መጀመሪያ አካባቢ የነበረውን እግር ኳስ አሁን ያልኩትን አይነት ስለሚገልጽልኝ እንግዲህ በታዳጊነት በነበርኩበት ጊዜ እመለከተው የነበረው እግር ኳስ የበለጠ ይገዛኛል። አሁን የጠቀስኳቸውም ተጫዋቾች እንግዲህ በሚጫወቱበት ጊዜ ማለት ነው የበለጠ ሳቢ ነበር፣ የበለጠ ነፃነት ነበረ፣ የበለጠ የእግር ኳስ ዋና ተዋናዮቹ ኳስ ተጫዋቾቹ ጋር ነበር ኳሱም የነበረው እግር ኳሱም የነበረው። አሁን ግን የበለጠ እግር ኳስ የበለጠ አሰልጣኞች ማይክሮ ማኔጅ ለማድረግ እየተሞከረ ያለበት ጊዜ ላይ ነው የምንገኘው። ከዚህ በፊትም በተደጋጋሚ ጠቅሼዋለሁ።
እንግዲህ ተጫዋቾች በሆነ ፓተርን ውስጥ ራሳቸውን በተገደበ ሁኔታ እንዲገልጹ የሚደረጉበት መንገድ ነው። ሰው የቴስት ጉዳይ ስለሆነ እግር ኳስ ይህንንም ሰው ሊወደው ይችላል። እኔ ግን ተጫዋች ቅድሚያ መሰጠት ያለበት ወይም ስለ እግር ኳስ ስናወራ ስለዛ ተጫዋች ደመነፍስ ወይም ኢንስቲንክት ነው ማለት ነው። ከዛ በኋላ ነው ስለ ሲስተም ማውራት ያለብን ማለት ነው። ምክንያቱም እግር ኳስ መሆን ያለበት ስለ ራስን ስለ መግለጽ ወይም ደግሞ ፍሪደም ኦፍ ኤክስፕሬሽን ነው ማለት ነው። ይህን ካልኩ በኋላ ኦንሪ በፖድካስቱ ላይ በሆነች አንድ አጋጣሚ ላይ ምን ብሎ ይናገራል? እዚህ ጋር ድምፁን ለማስገባት እሞክራለሁ የተናገራትም ማለት ነው። I enjoyed more stopping a team playing than playing. ምን እያለ ነው? በሆነ አጋጣሚ በተለይ ባርሴሎና ከሄደ በኋላ እንግዲህ በፔፕ ስር ነው የሰለጠነው። ስለዚህ ምን ብሎ ይጠቅሳል እዛም ፖድካስት ላይ ከዚህ በፊት በተደጋጋሚ ሲጠቅሰው ሰምተነዋል። ፔፕን ካገኘሁት በኋላ ወደ ባርሴሎና ከሄድኩት በኋላ እግር ኳስን የማይበት መንገድ ተቀይሯል ብሎ ጠቅሶ ነበር ማለት ነው። ከዛ ጋር በተገናኘ ነው እንግዲህ ማለት ነው ይሄ ሐሳብ የተገለጸው። የተጋጣሚ ቡድን አጫወትን ለማስቆሙ የማደርገው እንቅስቃሴ እኔ ከምጫወተው በላይ ያስደስተኝ ነበር ወይም ኢንጆይ ያደርገው ነበር ነው ያለው። እንግዲህ ይሄን ያለው እንደ አንድ ዲፌንሲቭ ሚድፊልደር አይነት ተጫዋች ወይ የተከላካይ ስፍራ ተጫዋች ሞር ዲፌንሲቭ ማይንድድ የሆነ ተጫዋች ቢሆን ኖሮ ብዙ ሊገርም አይገባው ነበር። ነገር ግን ይሄን ያለው በእግር ኳስ ተጫዋችነት ህይወቱ ሞር አርቲስቲክ የሆነ ነገሮችን ማድረግ የሚያስደስተው አይነት ኦንሪ መሆኑ ነው ትንሽ አስገራሚ የሚያደርገው ማለት ነው። እኔ እጅግ በጣም የደነቀኝ ይሄን ስሰማው፣ ምክንያቱም ሲጀምር ኦንሪ አብዛኛው እግር ኳስ ወዳድ ልብ ስር የገባው እግር ኳሷ እግሩ ስር ሲገባ በሚያደርገው ነገር ነው። አሁን የበለጠ ኢንጆይ ያደረገው የነበረው ከኳስ ውጭ ያለውን በኋላ ላይ በተለይ ደግሞ ማለት ነው ከኳስ ውጭ ያለውን ያ ተጋጣሚ ቡድን ሊያደርግ የሚያደርገውን እንቅስቃሴ ለማቆም በመሞክርበት ጊዜ የነበረውን አጋጣሚ የበለጠ ኢንጆይ ያደረገው ነበር እኔ ስጮተው ከነበረው ወይ ኳስ እሱ እግር ስር ከነበረው በበለጠ ብሎ ነው እየተናገረ ያለው ማለት ነው። ነገር ግን ኦንሪ ያን ስም የገነባው ኳስ እግሩ ስር በገባሽ ጊዜ በሚያደርገው ድርጊት ነው በሚያደርገው ነገር ነው ማለት ነውና እንደ ኦንሪ አይነት የበለጠ ራሱን ሜዳ ላይ ሲገልጽ የነበረ ለብዙሃንም ለራሱም ደስታ ሲሰጥ የነበረ አይነት ተጫዋች ይህን ሲናገር ስሰማ በጣም ነው የገረመኝ ማለት ነውና ስለ እግር ኳስ እየሄደበት ስላለው ወይም አሁን ስላለበት ጊዜ ነው እየነገረን ያለው ማለት ነው። ይህን ከሰማው በኋላ ልክ ይህን ሲል የምር ድንቅ ብሎኝ ፖዝ አድርጌው ነበር ቪዲዮን እና ነገር ያለውን ድጋሚ ስሰማው ነበር በጣም ገርሞኝ ነበር። ከዛ በመቀጠል የተናገረበትን መንፈስ እስኪ አንደርስታንድ ለማድረግ መሞከር ጀመርኩ ማለት ነው። ይሄ ሊል የሚችልበት መንገድ እና ከሁለት ነገሮች አንጻር ይሄ ሊል ይችላል ብዬ አስባለሁ። አንደኛው የተጫዋቾች ማይንድ ሴት ኢቮሉሽን ማለት ነው። እንግዲህ ተጫዋች የነበሩበት ጊዜ አለ። ተጫዋችነታቸውን ካቆሙ በኋላ ሪታየር ካደረጉ በኋላ ወይ እንደ አሰልጣኝ ወይ ደግሞ እንደ አናሊስት እንደ ፖንዲት አይነት ነገር ሊሆኑ ይችላሉ። ስለዚህ ይሄን ኢቮሉሽን ጋር በተገናኘ ምናልባት ይሄን ሲናገር ማለት ነው እሱ እንግዲህ በዛን ሰዓት የበለጠ ኢንጆይ ያደርገው ነበር ነው ያለው። ነገር ግን አሁን ላይ ኦንሪ ሞር ኮቺንግም ይሰራል የበለጠ እንግዲህ እንደ አናሊስትም ነው ማለት ነው። ሲቢኤስ ላይም ትንተና ይሰጣል። በተለያየ ሚዲያዎች ላይም እየሄደ ደግሞ የተጋበዘ ደግሞ የተለያየ ትንተና ይሰጣል ማለት ነው። ስለዚህ የበለጠ አሁን ለምሳሌ እንደ ቼዝ ቦርድ አድርገን ብናስበው አንድን ቡድን ማለት ነው። ስለዚህ ኦንሪ አሁን እንደ አንድ ተጫዋች እንደ አንዷ ፒስ ቼዙ ላይ እንዳለችው ፒስ ነበር ከዚህ ቀደም የነበረው ተጫዋች እያለ አሁን ግን እንደ አንድ ፒስ ሳይሆን ራሱን ሊመለከት የሚችለው አዘሆል ቦርዱን ነው አጠቃላይ የሚመለከተው ማለት ነው። የበለጠ ሙዚቃ ላይ ብናየው ደግሞ ይህንን የበለጠ የአንዱ መሳሪያ ተጫዋች ምናልባት ሙዚቃውን ለመደመጥ ትልቁን ዋጋ የሚሰጠውን መሳሪያ የሚጫወት አይነት ተጫዋች ሊሆን ይችላል። አሁን ግን የበለጠ እንደ ኮንዳክተር አይነት ነገር ሆኖ ማለት ነው። ኮንዳክተር እንኳን ባይሆን ያን ሙዚቃን እንደሚያዳምጥ አት ሴም ታይም ደግሞ ሞር ክሪቲክስ ሊሰጥ እንደሚችል አይነት ሰው አድርገን ልናስበው እንችላለን ማለት ነው። ይሄ ኢቮሉሽን ከተጫዋች ወደ አሰልጣኝነት ወይ ከተጫዋች ወደ አናሊስትነት ያለው ኢቮሉሽን ላይ የፈጠረው አይነት አስተሳሰብ ሊሆን ይችላል ብዬ አስባለሁ ማለት ነው። የበለጠ ይሄን ሐሳብ ሲናገር ኦንሪ ተጫዋቹ ነው ይሄን የተናገረው ብዬ ከማሰብ ይልቅ የበለጠ ኦንሪ አሰልጣኙ ኮቹ ወይ ደግሞ አናሊስቱ አይነት ብዬ ባሰብ ይሻለኛል ማለት ነው። ወይ ደግሞ በተለያዩ የታክቲካል ሚቲንጎች ላይ
ተቀምጦ ሀሳቦችን ሊሰጥ የሚችለው አይነት ኦንሪ ወይ ደግሞ የተለያዩ የጨዋታ ፉቴጆችን የሚመለከት እያንዳንዱን ስትራክቸር እያንዳንዱን ነገር ኮንትሮል እያንዳንዱን ዲቴይል ለመመልከት የሚሞክረው አይነት ኦንሪ አድርጌ ነው ለማሰብ የሞከርኩት ማለት ነው። እና በጊዜ ሂደት ውስጥ ወይ ደግሞ እንዳለውም እሱ ከሆነ ፔፕን ካገኘ በኋላ አመለካከቱ ለእግር ኳስ ያለው እይታ እንደተቀየረ እንደተናገረው ማለት ነው። በጊዜ ሂደት ውስጥ ይሄ እንደ ማቹሪቲም ከወሰድነው እኔ እንጃ፣ ግን በዛ ሂደት ውስጥ የፈጠረው አይነት ነገር ወይ የፈጠረው አመለካከት ወይ ደግሞ እግር ኳስን የሚመለከትበት አይነት እይታውን ላይ የፈጠረው ተጽዕኖ መገለጫ አድርጌ ነው እንግዲህ በተወሰነ መልክ የወሰድኩት ማለት ነው። ምክንያቱም አንድ እንግዲህ የቀድሞ ተጫዋችም ብንለው ማንኛውም እንደ አንድ ተጫዋች ሆኖ ሲያስበውና ነገር ግን ተጫዋችነትን ካቆመ በኋላ እግር ኳስን ካቆመ በኋላ ግን እንደ አንድ ሪታየር እንዳደረገ ተጫዋች ወይ ደግሞ እንደ ፑንዲት ወይም ደግሞ እንደ ኮች ሆኖ ስለ እግር ኳስ ሲያስብ ምናልባት ሁለት የተለያየ አይነት ሰው ሊመስለን ይችላል ብዬ አስባለሁ። አሁን ለምሳሌ ኦንሪ ተጫዋች እያለ የአንድ ትልቅ ሲስተም አንድ ክፍል ነበር። የሆነ ስፔሲፊክ ሮል የተሰጠው ግን ማስቆጠር ሊሆን ይችላል፣ ፈጠራዎችን ወይ ክሬት ለማድረግ ሊሆን ይችላል፣ ማጥቃት ላይ ኢንቮልቭ ለማድረግ ሊሆን ይችላል ማለት ነው። ወይ በቦርድ ውስጥ ቅድም እንደጠቀስኩት አንዷ ፒስ ማለት ነው። ነገር ግን አሁን ግን አዘ ኮች ወዛዘ የሞር ቲንከር ኦፍ ደ ጌም ሲሆን ወይ ደግሞ ስለ ጨዋታ በጣም በጥልቀት የሚያስብ አይነት ሲሆን ደግሞ የሚመለከተው እንደ ኢንታየር ቦርድ ነው ማለት ነው። አጠቃላይ ጥቅሉን ነው ለመመልከት የሚሞክረው ማለት ነው። በዛ ሂደት ውስጥ የበለጠ እነዚህ ታክቲካል ጉዳዮችን እንዴት ጨዋታዎችን ኮንትሮል ማድረግ እንደሚቻል፣ የተጋጣሚ ቡድን ሲስተም እንዴት ኮንትሮል ማድረግ እንደሚቻል እነዚህ ነገሮች ላይ የበለጠ ፎከስ ሊያደርግ ይችላል ማለት ነው። ምናልባት እነዚህ ነገሮች የበለጠ ጠቃሚ ናቸው ብሎ ሊያስብ ይችላል ማለት ነው። ሜይ ቢ በተጫዋችነት የእሱ የአንድ ግለሰብ ኮንትሪቢዩሽንን እንደ ጠቃሚ ነገር እንደ ትልቅነት ሊመለከት የሚችልበት እድል ሊኖር ይችላል። የበለጠ አሁን ላይ ግን ኮሌክቲቭሊ የሚኖረው ነገር ዋጋ ይኖረዋል የሚለውን የበለጠ እዛ አመለካከት ላይ ሊገኝ ይችላል ማለት ነው። አንድ ይሄን የምተመለከትኩት እንደ አንድ ግለሰብ ተጫዋች የተጫዋች ማይንድ ሴት ኢቮልቭ ሲያደርግ ከተጫዋችነት ወደ ቀጣዩ ምዕራፍ ወደ አሰልጣኝነት ሊሆን ይችላል ወይ ደግሞ ወደ አናሊስትነት ሊሆን ይችላል። ያ የፈጠረው አይነት ነገር ነው ብዬ አስባለሁ በአንድ በኩል ይሄን የተናገረበት ምክንያት ማለት ነው። ሁለተኛው ግን ከሞሮፍ ከካልቸራል ነገር አንጻር ማለት ነው። ከካልቸራል ዲቫይድ አይነት አንጻር አሁን ኦንሪ ፈረንሳይ ነው፣ ስለዚህ አውሮፓዊ ነው ማለት ነው። የአውሮፓና የሳውዝ አሜሪካ አይነት ከእግር ኳስ የተገናኘው የካልቸራል ዲቫይድ ወይ የካልቸራል ልዩነት አንዱ መገለጫም ሊሆን ይችላል ብዬ አስባለሁ። ምክንያቱም አሁን ለምሳሌ የበለጠ አውሮፓዎች እግር ኳስን ከምን አንጻር በብዛት ሊመለከቱት ይችላሉ? እንደ ፈረንሳይ፣ እንደ ጀርመን፣ እንደ ኢንግላንድ አይነት የእግር ኳስ ሀገሮች ማለት ነው የበለጠ ለስትራክቸር፣ ለዲሲፕሊን፣ ሞሮፍ ለኤፊሽንሲ አይነት ነገሮች ቦታ ሊሰጡ ይችላሉ። ወይ ደግሞ የተለያዩ ሲስተሞች በህብረት በሃርመኒ ስለመስራት ሊያስቡ ይችላሉ ማለት ነው። እያንዳንዱ ሰው ወይም እያንዳንዱ ተጫዋች የራሱ የሆነ ሚና የራሱ የሆነ ኃላፊነት ኖሮት በዛ ሲስተም ውስጥ ፊት የሚያደርግ ሁሉ ማለት ነው በሚገኘው እንግዲህ ሃርመኒ ውስጥ በሚገኘው ህብረት ውስጥ ማለት ነው ውበትን ነው ሊፈልጉ የሚሞክሩት ማለት ነው። አብዛኛው ውበት የምንለው ግን ሞር ኦፍ ኮንትሮልድ የሆነ አይነት ውበት ማለት ነው። ሞር ስትራክቸርድ የሆነ አይነት ማለት ነው። ይሄ የአውሮፓዎች ነው የበለጠ ኤፊሽንሲው ዲሲፕሊን ላይ ፎከስ የሚያደርገው ስትራክቸር ላይ ፎከስ የሚያደርገው ማለት ነው። የሳውዝ አሜሪካን ደግሞ ስንመለከት የበለጠ ቅድሚያ የሚሰጠው ኤክስፕሬሽን ነው ማለት ነው። ቀድሜ የጠቀስኩት ሞር ኦፍ ኢንስቲንክት ነው ቅድሚያ የሚሰጠው። ቅድሚያ የሚሰጠው ጆይ ነው፣ ደስታ ነው የሚሰጠው። ኢሞሽን ነው ቅድሚያ የሚሰጠው ማለት ነው። ማሸነፍም ስለማሸነፍ ብቻ አይደለም የሚወራው። አሸነፍኩ ብቻ ሳይሆን እንዴት አሸነፍክም ነው ተብሎ የሚነሳው። ለምሳሌ ስለ ብራዚል ስናወራ የብራዚል 1982 እንግዲህ የቴሌ ሳንታና ቡድን ዋንጫ ሳይበላ ብዙ ይወራለታል። ምክንያቱም ቡድኑ ድንቅ ስለሆነ ማለት ነው። በተቃራኒ ደግሞ 1994 የካርሎስ አልቤርቶ ፓሬራ እንግዲህ የሮማሪዮ አማካይነት ብራዚል ዋንጫውን ሲያሸንፍ ማለት ነው ብዙሃን ያን ናሽናል ቲም ያን ብሔራዊ ቡድን ለማየት የማይማድረግ ይሉታል ማለት ነው። ስለዚህ ብሔራዊ ቡድን በሌላ ቪዲዮ ላይ የምሰራው ነገር ይኖራል ማለት ነው። ምክንያቱም አንዳንድ የሚባሉት ነገሮች ስለ ብሔራዊ ቡድኑ ማለት ነው
በሚባለው ደረጃ አይደለም። ያን ያህል የማይማርክ ቡድን ተብሎ ይጠቀሳል። ነገር ግን ይሄ ሊጻረር የሚችል ይሄ ሊያፋልስ የሚችሉ አንዳንድ ነጥቦች አሉና እሱም ሌላ ቪዲዮ ላይ የምመለስበት ይሆናል። ነገር ግን እንዲሁ ያለው በአጠቃላይ ፐብሊኩ ላይ ያለው ነገር ምንድነው? ሞር ከ94ቱ ቡድን የበለጠ ብራዚሎች 82ን ይወዳሉ ይባላል። ዋንጫ መብላቱ ብቻ ሲሆን እንዴት ዋንጫው ተገኘ አይነት አመለካከት አለ ማለት ነው። እንዴት አሸነፍ ተብሎ ይታያል ማለት ነው። ውበት የበለጠ ሴሌብሬት ይደረጋል ማለት ነው። ተጫዋቾች የበለጠ ራሳቸውን እንዲገልጹ የበለጠ ኢምፕሮቫይዝ እንዲያደርጉ እድል ይሰጣል ማለት ነው። በዛም ነው እንግዲህ እንደ ሮናልዲኖ አይነት ተጫዋች ስናይ እንደ ኔይማር አይነት ተጫዋች እንደ ሪኬልሜ ኦር እንደ ሮናልዶ ናዛሪዮ እንደ ኦርቴጋ አይነት ተጫዋች ስንመለከት ኳስ ተጫዋች ብቻ አይደለም የምንመለከተው፣ በኳስ የሚደንስ አይነት ተጫዋቾችን ነው የምንመለከተው ማለት ነው። ወይ ደግሞ እንደ ሳውዝ አሜሪካ ላይ በሚገኙ ከተሞች እንግዲህ ስትሪትስ ላይ ወይም ሜዳ ላይ ወይም መንገድ ላይ የሚጫወቱ ተጫዋቾችም ስንመለከት ተመሳሳይ ይሄ በፕሮፌሽናል ተጫዋች ሆኖ ሜዳ ላይ የምንመለከታቸውን አይነት ባህሪያት ነው የምንመለከተው። የበለጠ ራሳቸውን ሲያስደስቱ ራሳቸው ኢንጆይ ሲያደርጉ ማለት ነው። ዋናው ዓላማ የሚሆነው ሳውዝ አሜሪካ ላይ ስንመጣ ጨዋታውን ፊል ማድረግ ማለት ነው። ፊል ማድረግ ስሜቱን አንደርስታንድ ማድረግ ነው። የበለጠ ማኔጅ ከማድረግ ይልቅ የበለጠ ጌሙን ፊል ስለማድረግ ነው ቦታ የሚሰጠው ማለት ነው። ነገር ግን የአውሮፓ ግን ቀድሜ እንደጠቀስኩት ነው ማለት ነው። ከዚህ በፊትም ኦንድሪ ሲናገር ሰምቼዋለሁ ስለ ኤደን ሃዛርድን እንደሚወደው ተናግሮ ኤደን ሃዛርድ ሞሮፍ ሾቦት ከማድረግ ይልቅ ኢንቴንት አለው እያንዳንዱ እንቅስቃሴዎቹ ድሪብሎቹ ማለት ነው። እኔም ኤደን ሃዛርድ በጣም የምወደው ተጫዋች ነው። ኦንሪ ግን ሾቦቲንግ ግን ያው በቃ ግዴታ የሆነ አይነት ፍሌር ካለ ያ ፍሌር ወደ ሆነ ነገር መምራት አለበት አይነት አመለካከት ነበር ከዚህ በፊት ሲናገር የሰማሁት ማለት ነው። ነገር ግን በእግር ኳስ ወይም ራስን ኢንጆይ ማድረግ ራስን ኤክስፕረስ ማድረግ ስንል ምን ማለት ነው? ግዴታ የሆነ አይነት አውትፑት ስላስገኘ ብቻ አይደለም። ራሳቸውን ተጫዋቾች ኤክስፕረስ አደረጉ ማለት በሰዓቱ በቃ የሚሰማቸው ስሜታቸው ወይም ደስታቸውን ሜዳው ላይ ኤክስፕረስ ማድረግ ራሳቸውን መግለጽ ማለት ነውና ምናልባት በሚያደርጉት እንቅስቃሴ ምናልባት እንደ አንቶኒ አይነት እቺ ሰርክል ራውንድ የሚያረጋት ኳሷን ይዞ ያው ምንም አይነት አውትፑት የለውም። ነገር ግን ያንን ማድረግ ኢንጆይ የሚያደርግ አይነት ተጫዋች ነው። አለቀ። ከዛ ያለፈ ላይሄድ ይችላል ማለት ነው። ያን ካደረገው በኋላ የሆነ ከዛ በኋላ ኳሱ ሄዶ የሆነ ውጤት ላይ ያስገኝ ይችላል። ነገር ግን ሁልጊዜም ስለ ፍሌር ስናወራ የሆነ አውትፑት አለው ወይም ደግሞ የሆነ ኢንቴንት አለው እያለን አይደለም ማለት ነው። ሾቦቲንግም ሲባል ምናልባት አንዳንድ ሾቦቲንጎች ከማዝናናት ባለፈ ምናልባት አፍተር ደ ሾቦቲንግ የሆነ ቦታ ሄዶ የሆነ አውትፑት ሊኖረው ይችላል። ነገር ግን ጀስት ፎር ደ ሴክ ኦፍ ሾቦቲንግ ብቻም ሊታይ ይችላል ማለት ነው። ሳውዝ አሜሪካንስ ፎር ደ ሴክ ኦፍ ሾቦቲንግ ብቻም ሊያደርጉት ይችላሉ፣ የሆነ አውትፑትም ሊኖረው ይችላል ማለት ነው። ኦንሪ ግን ስለ ኤደን ሃዛርድ ሲያወራ ሁልጊዜም አንኔሰሰሪ የሆነ ሾቦቲንግ አንመለከትም፣ ከሆነ ከዓላማ ጋር የሚንቀሳቀሰው ብለናል። ለዛ ነው አውሮፓ እግር ኳስ ካልቸር ሞሮፍ ከኤፊሽንሲ ጋር ይገናኛል የሚባለው ማለት ነው። ስለዚህ ሜቢ ይሄንን አስተያየት የሰጠበት ምክንያት ኦንሪ ከኳስ ውጪ ሲያደርገው የነበረው ነገር ከኳስ ጋር ሲያደርገው ከነበረው የበለጠ ኢንጆይ ያደርገው እንደነበር በባርሴሎና ሲጠቅስ፣ ምክንያቱም ኮሌክቲቭሊ ያን በማድረጉ ቡድኑ የሆነ እያገኘው ያለው ጥቅም አለ፣ ድሎችን እያስመዘገበ ነው። ስለዚህ የበለጠ ዶሚናንት ሆኗል ቡድኑ። ኳስን ቶሎ ቀምተው ወደ ራሳቸው እንዲገባ አድርገዋል። ስለዚህ ኮሌክቲቭ የሆነ ማይንድ ሴት ነው ማለት ነው ይሄን የሚነግረ ማለት ነው። ቅድምም እንደጠቀስኩት የበለጠ ኮሌክቲቭ ሃርመኒ ወደ አውሮፓ እግር ኳስ ካልቸር ላይ ስንመለከት የኮሌክቲቭ ሃርመኒ ቦታ ይሰጠዋል ማለት ነው። ኢንዲቪጁዋልስ ከዛ በኋላ ነው በኮሌክቲቭ ሃርመኒ ውስጥ ነው ስለ ኢንዲቪጁዋልስ የሚወራው ማለት ነው። ሳውዝ አሜሪካ ላይ ስንመጣ ደግሞ ኢንዲቪጁዋልስ ራሳቸውን ኤክስፕረስ እያደረጉ ነው። ከዛ በኋላ ነው ኮሌክቲቭሊ የሚመጣው ማለት ነው። መጀመሪያ የሚቀድመው ማለት ነው የዛ ግለሰብ ኢንስቲንክት ነው ማለት ነው። ያ ግለሰብ ራሱን እንዲገልጽ እድል ይሰጠዋል። በዛ እድል ውስጥ ነው ከዛ በኋላ ይሄ ኮሌክቲቭ የሆነ ወርኩ የሚመጣው ማለት ነውና ምናልባት የአውሮፓዊ ካልቸርም at the same time የዛ ተጽዕኖም ሊሆን ይችላል ይሄ የተናገረበት ብዬ አስባለሁ። ነገር ግን እንደዛም ቢሆን በጣም አስገራሚ ነው የሚሆነው። ምክንያቱም ቀደም እንደጠቀስኩት ኦንሪ ብዙ ወዳጆች ያፈራው ከኳስ ጋር ባለው ነገር ነው ማለት ነው። ከኳስ ውጪ በነበረው ነገር አይደለም፣ ከኳስ ጋር ባለው ነገር ነው ያ ሁሉ ወዳጅ ያመጣው። ከምንጊዜም ታላላቅ ተጫዋቾች አንዱ የሆነው ምናልባት የፕሪሚየር ሊግ የምንጊዜም ታላቅ ተጫዋች የሚባለው
ከኳስ ጋር ባለው ነገር ነው። በዛ ስዋገሩ ነው ማለት ነው። በዛ እንግዲህ ራሱን በሚገልጽበት መንገድ ነው ማለት ነው። በዛ አስደናቂ በማይገመት የማጥቃት ባህሪው ነው ማለት ነው። አስደናቂ በሚያስቆጥራቸው ግቦች ነው ማለት ነው። ከኳስ ጋር ባለው እንቅስቃሴ ነው በአጠቃላይ አንድ ከኳስ ጋር ባለው እንቅስቃሴ ታላቅ ደረጃ የደረሰ ተጫዋች እኔ የበለጠ ኢንጆይ ማደርገው ከኳስ ውጭ የነበረውም እንቅስቃሴ ነው ብሎ ሲናገር እጅግ በጣም የሚገርም ይመስለኛል። እኔ በጣም ስለገረመኝ ነው የተናገረውም ነገር የበለጠ ሴንስ ለመስጠት ነው የሞከርኩት። በሁለቱ አንድ ተጫዋች ኢቮልቭ ሲያደርግ ማለት ነው፣ በማይንድ ሴቱ ኢቮልቭ ሲያደርግ ከተጫዋች ወደ አሰልጣኝነት ወይ ደግሞ ከተጫዋችነት በኋላ ወደሚኖረው ላይፍ ሲሄድ ያ ኢቮሉሽን ውስጥ የሚፈጠረው አመለካከት አንደኛው ኢምፓክቱ ሊሆን ይችላል ይሄን ያለበት። ሁለተኛው ደግሞ ቀድሜ እንደጠቀስኩት ይሄ አውሮፓዊ ካልቸሩ ነው ማለት ነው። እንግዲህ ለአመታት ሲኖርበት የነበረው ሲያድግበት የነበረው ሲሰለጥንበት የነበረው አሁንም እየኖርበት ያለው የአውሮፓዊ ካልቸር የሱም ኢምፓክት ሊሆን ይችላል ብዬ አስባለሁ። እናንተስ በዚህ ሀሳብ ላይ ምን ትላላችሁ? ኦንሪ ይሄን በተናገረው ሀሳብ ላይ ማለት ነው። እንግዲህ አሁን ስላለው ዘመናዊ እግር ኳስ ስለምንመለከተው እግር ኳስ ምን ያህል ኢንጆይ ታደርጉታላችሁ? እንግዲህ በዚህ ሲዝን ምናልባት ለእኔ በጣም ኢንጆይ ያደረግኩት ቡድን ብዙ ምናልባት ኢንጆይ የማያስደርጉ ብዙ ጨዋታዎች ተመልክተናል። ነገር ግን ቀላል የማይባሉ በጣም ኢንጆይ ያደረግናቸው ጨዋታዎች አሉ። እነዛ ጨዋታዎች ላይ ግን በአብዛኛው የተሳተፈው ባርሴሎና ነው፣ የሃንስ ፍሊክ ባርሴሎና ማለት ነው። የሃንስ ፍሊክ ባርሴሎና ከፔፕ ባርሴሎና እጅግ በጣም የተለየ ባርሴሎና ነው። እኔ ባርሴሎና መመልከት እድሜ መደም ኳስን እየተመለከትኩ በነበረበት ጊዜ ምናልባት 25 ዓመት በላይ በተመለከትኩበት አጋጣሚ እጅግ የወደድኳቸው ባርሴሎናዎች ሁለት ናቸው። አንደኛው የሉዊስ ኤንሪኬ ባርሴሎና የነ ኔይማር ሜሲና ሱዋሬዝ ባርሴሎና ማለት ነው። ይህም የበለጠ ቨርቲካል የነበረ በጣም ፍሌር ያለው በጣም ፈጣን የሆነ ሽግግር የነበረው አይነት ባርሴሎና ማለት ነው። ያን ያህል ሆሪዞንታል ፓስ ብዙ ያልነበረበት አብዛኛው ቨርቲካል ፓሶች የነበሩበት በቶሎ የተጋጣሚ ግብ ክልል የሚደረስበትና አደሴም ታይም ደግሞ ተጋጣሚ ቡድንም ሪል ቻንስ የነበረው አይነት ጊዜ ማለት ነውና የሉዊስ ኤንሪኬ እነዚህ ኤምኤስኤን የነበረበት በጣም አንደኛው የምወደው ቡድን ነው። ሁለተኛው አሁን የሃንሲ ፍሊክ ቡድን ነው ማለት ሃንሲ ፍሊክም በተመሳሳይ ለማየት እጅግ በጣም የሚማርክ እጅግ በጣም ኤክሳይቲንግ ቡድን ነው። ተጋጣሚ ቡድን ሪል ቻንስ አለ። ቡድኑ በጣም ሃይ ሪስክ ሃይ ሪዋርድ አይነት ጨዋታ ስለሚጫወት ማለት ነው። እጅግ በጣም ግን ለገለልተኛ ደግሞ ተመልካች የሚማርክ ነው ማለት ነው። ይሄን የምለው ከፔፕ ባርሴሎና በተሻለ ሁኔታ ለእኔ ይሄ እነዚህ ሁለት ቡድኖች በጣም ኤክሳይት ያደርጉኛል ለመመልከትም ማለት ነው። ቱ ዶሚናንት ነበር፣ ሞሮፍ የፐርፌክሽን አይነት ቡድን ነበር የፔፕ ቡድኖች ማለት ነው፣ የባርሴሎና ፔፕ ማለት ነው። ኦፍኮርስ ቡድኑ የሚማርክ ነገር አልነበረውም ለማለት ሳይሆን፣ ነገር ግን ኳስን የሚይዘው ኦፍኮርስ አላማ አለው። አት ሴም ታይም ግን ኳስን የሚይዘው የተጋጣሚ ቡድን ኳስን አግኝቶ ጥቃት እንዳይደርስበት ፕሮቴክትም ለማድረግ ነው። አሰ ዲፌንሲቭ ሜካኒዝምም ነው። አት ሴም ታይም ደግሞ በቆይታ ደግሞ አዛን ኦፌንሲቭ ሜካኒዝም ይጠቀማል ማለት ነውና ከመማረክ አንጻር ወይ ደግሞ ወደ ኤክሳይት ከማድረግ አንጻር ነው እነዚህ ቡድኖች የጠቀስኩት። ወደ ኋላ መለስ ካልን የራይካርድ ሮናልዲኒዮ ትልቁ ፋክተር ነው ማለት ነው። እጅግ ማራኪ እንዲሆን ያደረገው ያን ቡድን ማለት ነው። ከስፔን ብሔራዊ ቡድን አንጻር ከተመለከት ነው ሜይ ቢ ከ2010 እና 12 የአውሮፓ ዋንጫና የዓለም ዋንጫን ካነሳው ስፔን ይልቅ ሞሮፍ የ2008 የሉዊስ አራጎኔዝ ስፔን የበለጠ ቨርቲካል ነው፣ የተሻለ ለማየት የሚማረክ ቡድን ነበር። ከዛ በኋላ ደግሞ አሁን የሉዊስ ዴላ ፎንቴ 2024 ላይ የአውሮፓ ዋንጫ ያነሳው ቡድን ደግሞ እጅግ በጣም የሚማረክ ነውና የበለጠ ኤክሳይትመንት የሚኖረው የሚመስለኝ ሄቪ ፖሴሽን ያልሆነ የበለጠ ኳስ ቀጥተኛ ሲሆን ወደፊት በደንብ ሲሄድ ይመስለኛል። በዛ ውስጥ ደግሞ ፍሌር ሲኖር ማለት ነው። እነዛ ፍሌሮች እንግዲህ በፊት በአየነው ደረጃ አሁን ላይ እንመለከተው። ነገር ግን አንድ ቪዲዮ ከዚህ በፊት የሰራሁት አለ ሪተርን ኦፍ ፍሌር የሚለው ማለት ነው የሚለው ቪዲዮ ሰርቻለሁ። አሁን ላይ በተወሰነ መልክ ፍሌር እየተመለከተ ነው፣ ግን የሆነ አውሮፓዊ የሚመስል ፍሌር ነው። ፍሌሩ አለ፣ ከኳስ ውጭ ያለው ወርክ ሬትም አት ሴም ታይም አለ ማለት ነው። አንደኛ ፍሌር ያላቸው ተጫዋቾች የጠፉበት ምክንያት ከኳስ ውጭ ሌዚ ናቸው በሚል ነው። አሁን እሱን አጥፍተው ያጠፏቸውን አይነት መስለው ማለት ነው። ያጠፏቸው ምክንያት ምንድነው? ከኳስ ውጭ ያለው ኮንትሪቢዩሽን ናቸው አነስተኛ ነው በመባል ነው። እነዚህ ፍሌር ያላቸው ደግሞ እሱን ይዘው መጥተዋል። አሁን ዘመኑን መስለው አት ሴም ታይም ደግሞ የበፊቱን ፍሌር የሚመስል ነገር ጨምረው መጥተው የበለጠ እንግዲህ ኳሱን ኤክሳይቲንግ አድርገውታል ማለት ነው። የተሻለ ኤክሳይትመንት ጨምረውለታል ማለት ነው።
ለዛ ነው እንደ ላሚን ያማል እንደ ዴዝሬ ዶዌ አይነት እንደ ክቪቻ ክቫራትስኬሊያ አይነት ተጫዋቾች እንደ ኮል ፓልመር እንደ ሚኬል ኦሊሴ አይነት ጀማል ሙሲያላ አይነት ወይ ደግሞ ፍሎሪያን ቪትዝ አይነት ተጫዋቾችን አይነት ምንመለከተው ማለት ነው። ከኳስ ውጪም ትልቅ ስራ ስለሚሰሩ ኮንትሪቢዩትም ስለሚያደርጉ ለዘመኑ እግር ኳስ አብረው መሄድ ችለዋል። ፕላስ ደግሞ ያችን በፊት የምናውቃት የሚመስል ፍሌር አብረው ስለጨመሩ ማለት ነው። ኤኒዌይ እቺ ሪተርን ኦፍ ፍሌር የሚለውን ቪዲዮ የሰራሁትን ፕሮግራም ዲስክሪፕሽን ላይ ያስቀምጥላችኋለሁ። ነገር ግን ኦንሪ በተናገረው ሀሳብ ላይ ምን ትላላችሁ? እስኪ ሀሳባችሁን በኮሜንት መስጫው ላይ ስጡኝ ማለት ነው። እንግዲህ ሰርፕራይዝ አላረጋችሁም ወይ? እንግዲህ የተጋጣሚ ቡድን ጨዋታ ማስቆም የበለጠ ኢንጆይ ያደረገው ነበር። እኔ ራሴ በኳሱ ከመጫወት በበለጠ ተጋጣሚ ቡድን እንዳይጮት የማረገውን እንቅስቃሴ ኢንጆይ ያደርገው ነበር ብሏል ኦንሪ። ሲጫወት እጅግ የምንደነቅበት የነበረው ኦንሪ ማለት ነውና ከምን አንጻር ትመለከቱታላችሁ? እነዚህን ሀሳባችሁን አስቀምጡልኝ። አመሰግናለሁ።